የዓለም የልብ ትርታ እያስተጓጎለ ባለው ዳግም ባገረሸው የአሜሪካና የኢራን ቀጥተኛ ጦርነት ላይ ነው። ቀጥተኛ ጦርነቱ 11 ቀናትን የተሻገረ ሲሆን አሜሪካ በቴህራን በሚገኙ ቁልፍ መሰረተ ልማቶች ላይ መጠነ ሰፊ ጥቃት ስትፈጽም፣ ኢራን በበኩሏ በቀጠናው በመካከለኛው ምስራቅ በሚገኙ የአሜሪካና ወታደራዊ ሰፈር መገልገያዎች ላይም የፕላስቲክ ሚሳኤልና የድሮን አጸፋዊ እርምጃዎችን እየወሰደች ትገኛለች። መረጃዎች እንደሚያሳዩት አሜሪካ በዚህ 11 ቀናትን በተሻገረው ጦርነት ብቻ 37 ቢሊዮን ዶላር ወጪ ማድረጓ ነው። ይህ አሃዝም የጦርነቱ አስከፊነትና ግዙፍነት የሚያሳይ ሲሆንም ይህ ፖለቲካ ውጥረት ዓለም ያለውን ስጋት ምንድን ነው? የጦርነቱ ወላፈን ማን ያጠፋል? ምናልባትም በሌላ በኩል ከዚህ ግጭት ማን የኢኮኖሚና የፖለቲካ ትርፍም ይሰበስባል? እና በመጨረሻም የዚህ ጦርነት ማብቂያ ምን ሊሆን ይችላል? የሚሉትን አንኳር ጉዳዮች በዳታና በመረጃ አስደግፈን እንመለከታለን። አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ኮመንት፣ ላይክና ሼር ማድረጋችሁን አትርሱ የሚለውን መልእክታችንን በቅድሚያ እናስታውሳለን። አሜሪካ በቴህራን የኃይል ማመንጫዎችን፣ የኮሙኒኬሽን ማዕከላትንና የጦር መሳሪያዎችን ማከማቻዎች ኢላማ አድርጋለች። በሌላ በኩል ኢራን በኢራቅ በሶሪያና በባህረ ሰላጤ ሀገራት የሚገኙ የአሜሪካ ጦር ሰፈሮች ላይም ያነጣጠረ ጥቃት ፈጽማለች። ይህ የ37 ቢሊዮን ዶላር ወጪ ማለትም ይህ አሃዝ የአብዛኛው የአፍሪካ ሀገራት ዓመታዊ በጀትን ይበልጣል። ዘመናዊ ጦርነት እጅግ ውድ ነው። የአንድ አውቶማክ ክሩዝ ሚሳይልም ወደ 2 ሚሊዮን ዶላር ይጠጋል። የአየር መከላከያ ስርዓት እንደ ፓትሪዮን ያሉ እያንዳንዶቹ ተተኳሾች በሚሊዮን የሚቆጠሩ ዶላርን ያወጣሉ። የጦር መርከቦችን ማንቀሳቀስ፣ የሎጂስቲክ አቅርቦትና የመረጃ ስብሰባ ወጪ ሲታሰብ የገንዘቡ መጠን በቀናት ውስጥ ሰማይ መንካቱ የጦርነቱን ስፋት ያሳያል። ይህ ጦርነት የአሜሪካና የኢራን ብቻም አይደለም፣ የዓለምን የኢኮኖሚ ደም ስር ላይ የተሰነዘረ ጥቃት እንጂ። ዋናው ስጋት የሆርሙዝ ስፌት ነው። ይህ የዓለም የነዳጅ ፍጆታ 20 በመቶ እንዲሁም ደግሞ በባህር ከሚጓዘው ነዳጅ 30 በመቶ የሚያልፈው በዚህ ጠባብ የባህር በር ነው። ኢራን ይህንን በር የምትዘጋው ከሆነ ወይም ደግሞ በንግድ መርከቦች ላይ ጥቃት ከሰነዘረች የዓለም የነዳጅ ዋጋ በአንድ በርሜል 150 እስከ 200 ዶላር ሊያሻቅብ እንደሚችል የኢኮኖሚ ባለሙያዎች ይተነብያሉ። የዚህ መዘዝ የነዳጅ ዋጋ ሲጨምር የምርት ማጓጓዣም ይጨምራል። የፋብሪካዎች የማምረቻ ወጪ ያሻቅባል። ይህ ደግሞ በቀጥታ የሸቀጦች ዋጋ በመናር የዓለም አቀፍን የዋጋ ግሽበት ይፈጥራል። በተለይም እንደ ኢትዮጵያ ላሉ ነዳጅ አስመጪ ሀገራቶች ይህ ጦርነትም የሞትና የሽረት ጉዳይ የኢኮኖሚ ጫናን ያመጣል። ግጭቱም ወደ ኑክሌር ተቋማት ጥቃት እያመራ ከፍተኛ ስጋት እየፈጠረ ይገኛል። አሜሪካ የኢራንን የኑክሌር ማበልጸጊያ ጣቢያዎችን እንደ ናታንዝ ያሉትን የምትመታ ከሆነ በአካባቢው የጨረር መለቀቅን አደጋ ከማስከተሉም በላይ ኢራን ያላትን የዩራኒየም ክምችት በቀጥታ ወደ ኑክሌርነት ቦምብ እንድታዞርም ሊገፋት ይችላል። የዝሆኖች ግብግብ ለሳር መርገፊያ ይባላል። የአፍሪካውያን አባባል የዚህ ጦርነት ወላፈን በዋናነት የሚያጠፋው ማንን ነው? ምናልባትም ጦርነቱ በኢራንና በአሜሪካን ድንበር አይገደብም። ኢራቅ፣ ሶሪያ፣ ሊባኖስ እና የመን የጦርነቱ ቀጥተኛ አውድማ ሆኗል። በዚህ ሀገራት የሚገኙ የኢራን ደጋፊዎች ታጣቂዎች የሚባሉትና የአሜሪካ ጦር ሰፈሮች በሚያደርጉት ተኩስ ልውውጥም በዋናነት እያለቁ ያሉት የእነዚህ ሀገራት ንጹሐን ዜጎች ናቸው። ሳውዲ አረቢያ፣ በተባበሩት አረብ ኤምሬቶች፣ በኳታርና ባህሬን ከፍተኛ ስጋት ላይ ናቸው። ምንም እንኳን አሜሪካ በሚደግፉት የኢራን ሚሳይሎች በቀላሉ ሊደርሱባቸው የሚችሉበት ርቀት ላይ በመሆናቸው የነዳጅ ማውጫዎችና ዘመናዊ ከተሞቻቸው የጥቃት ኢላማ የመሆን ዕድላቸው ሰፊ ነው። በቴህራንና በሌሎች የኢራን ከተሞች የሚገኙ መሰረተ ልማቶች፣ መብራት፣ ውሃ፣ ሕክምና በአሜሪካ ጥቃት ሲወድሙ ሚሊዮኖች ለሰብአዊነት ቀውስም ይጋለጣሉ። አውሮፓ ከሩሲያ ዩክሬን ጦርነት ሳታገግም አሁን ደግሞ የመካከለኛው ምስራቅ የነዳጅ አቅርቦት ከተቋረጠበት የኢኮኖሚ ድቀት ውስጥ መግባቱ አይቀሬ ነው። እያንዳንዱ ቀውስ ጀርባ ትርፍ የሚያጋብሱ አካላቶች አሉ። ጦርነቱ ለአንዱ ሞት፣ ለአንዱ ደግሞ ዶላር የሚያጋብስበት ደም ብርሃን ነው። ይህ ደግሞ
አውዳሚ የአሜሪካ የኢራን ጦርነትን ማን ያተርፋል? በ11 ቀናቶች ውስጥም ያወጣቸው 37 ቢሊዮን ዶላር በቀጥታ የሚገባው እንደ ሎክሄድ ማርቲን፣ ሬቲዮን፣ ቦይንግ እና የጀነራል ዳይናሚክስ ወዳሉት ግዙፍ የጦር መሳሪያዎች አምራች ኩባንያዎች ኪስ ነው። የእነዚህ ኩባንያዎች የአክሲዮን ዋጋቸውም ጦርነቱ በፈነዳ ማግስት በከፍተኛ ሁኔታ ማሻቀቡ አይቀሬ ነው። በሌላ በኩል ደግሞ ሩሲያ፣ ቻይናም ለኢራን የጸረ አውሮፕላን እና የድሮን መለዋወጫዎችን በማቅረብ የራሳቸውን ጥቅም ያስጠብቃሉ። አሜሪካ ትኩረቷንና ሀብቷን ወደ መካከለኛው ምስራቅ ስታዞር፣ ሩሲያ በዩክሬን ላይ ያላትን የጦርነት ጫና ለማሳደግ ትልቅ እፎይታን ታገኛለች። ዓለም መገናኛ ብዙሃንም ትኩረታቸው በዩክሬን ያነሳሉ። ቻይና የዓለምን የነዳጅ ዋጋ ቢጨምርም ቻይና ከሩሲያና ከኢራን በድብቅም በቅናሽ ዋጋ ነዳጅ መግዛቷን ትቀጥላለች። በተጨማሪም በአሜሪካ በጦርነቱ ስትዳከም ቻይና በታይዋንና በደቡብ ቻይና ባህር ላይ ያሉ ተጽዕኖ ለማስፋትም ምቹ ጊዜ ይፈጥርላታል። ይህ ከመካከለኛው ምስራቅ ውጪ ያሉት የነዳጅ አምራቾች የአሜሪካ የራሷን የነዳጅ አምራች ከካናዳ የብራዚልና የአፍሪካ ነዳጅ አምራቾችን እንደ አንጎላ፣ ናይጄሪያ ያሉ በዓለም ገበያ ላይ የነዳጅ ዋጋን በመጨመሩ ከፍተኛ የውጭ ምንዛሬ ሊያገኙም ይችላሉ። ይህ የዓለም ካርታ ስንመለከት በመካከለኛው ምስራቅ እና አፍሪካ በቀይ ባህር ብቻ የሚለያዩ ቁርብ ጎረቤቶች ናቸው። በመሆኑም በቴህራንና በዋሽንግተን መካከል የሚከሰተው ሚሳኤል ድምፅ በቀጥታ በአፍሪካ ኢኮኖሚ ውስጥም ያስተጋባል። ይህ ጦርነት ከፍተኛ ስጋት የሚሆንባቸው የአፍሪካ ሀገራት እነማን ናቸው? ምክንያቱስ ምንድን ነው? በመጀመሪያ ደረጃ ከፍተኛ ስጋት ውስጥ የሚወድቁትም ነዳጅ አስመጪ የሆኑት የውጭ ምንዛሬ እጥረት ያለባቸው ሀገራት ናቸው። ከነዚህ ዝርዝር ውስጥም ኢትዮጵያ፣ ኬንያ፣ ደቡብ አፍሪካና ጋና ግንባር ቀደም ናቸው። ሁለተኛ ደረጃ ደግሞ በቀይ ባህርና በአፍሪካ ቀንድ አካባቢ ያሉ ሀገራት ይገኛሉ። ግብፅ፣ ጅቡቲ፣ ኤርትራ፣ ሱዳንና ሶማሊያ የዚህ ስጋት ቀጥተኛ ገፈት ቀማሾች ናቸው። እነዚህ ሀገራት ለምን ተጋላጭ ሆኑ? የሚያደርስባቸውስ ችግር ምንድን ነው የሚለውን በሶስት አብይ ጉዳዮች ስንመለከት፣ አንደኛ የነዳጅና የውጭ ምንዛሬ ቀውስ ነው። እንደ ኢትዮጵያና ኬንያ ያሉ ሀገራቶች ለነዳጅ ገዢ በቢሊዮን የሚቆጠር ዶላር በየዓመቱ ያወጣሉ። አሜሪካና ኢራን በሚያደርጉት ጦርነት የሆርሙዝ የባህር በር ከተዘጋ ወይም ደግሞ የነዳጅ መውጫ ተቋማት ከተመቱ የነዳጅ ዋጋ በዓለም ገበያ ላይ በጥፍ ይጨምራል። ይህ ማለት ደግሞ የአፍሪካ ሀገራት ቀድሞ 100 በርሜል ነዳጅ ይገዙበት በነበረው ዶላር አሁን መግዛት የሚችሉት 50 በርሜል ብቻ ይሆናል ማለት ነው። ይህ ደግሞ የቀድሞውንም የተሟጠጠውን የውጭ ምንዛሬ ክምችት ሙሉ በሙሉ ባዶ ያደርገዋል። በአፍሪካ ትራንስፖርት ዘርፍም ሙሉ በሙሉ ማለት ይቻላል በነዳጅ ላይ የተመሰረተ ነው። የነዳጅ ዋጋ ሲጨምር ከገጠር እስከ ከተማ የሚወጣው የጤፍ የበቆሎና የስንዴ ማጓጓዣ ዋጋ ያሻቅባል። ማዳበሪያ ከውጭ ለማስገባት ውድ ይሆናል። ይህ በቀጥታ ዜጎች ላይ ጫና በማሳረፍ አሰቃቂ ለሆነው የኑሮ ውድነት የዋጋ ግሽበት ይደረጋል። የኢራን ደጋፊዎች የሁቲ የየመን ሁቲ ታጣቂዎች በቀይ ባህር በሚያሳርፉትም መርከቦች ላይ ጥቃት በመሰንዘራቸው አይቀር ይሆናል። ይህ ሲሆን የዓለም የንግድ መርከቦች አቅጣጫ ይቀይራሉ። በዚህም የግብፅ የሱዌዝ ካናል የምታገኘው ገቢ በከፍተኛ ሁኔታ ይጎዳል። የጅቡቲ ወደብ እንቅስቃሴም ይቀንሳል። ከዚህም ባሻገር ግጭቱ ወደ አፍሪካ ቀንድም እንደ መዛመት ከፍተኛ የጸጥታ ስጋትም ይፈጥራል። ታሪክ እንደሚነግረንም ጦርነት መጀመሪያ እንጂ መጨረሻው እጅግ ከባድ ነው። ታዲያ የዚህ የ11 ቀናት ደም አፋሳሽ ውጊያ ማብቂያ ምን ሊሆን ይችላል? በፖለቲካ ሳይንስና በጂኦፖለቲካ ትንታኔ መሰረት 3 ሊሆኑ የሚችሉትን ሁኔታዎች ስናይ ምንም እንኳን በሁለቱ ሀገራት መካከል ጦርነት እየተካሄደ ቢሆንም አንዳቸው ሙሉ በሙሉ መንግስት እስከ መገልበጥ ወይም ደግሞ ሀገር እስከ ማጥፋት መሄድ አይፈልጉም። አሜሪካ ሌላ የመካከለኛው ምስራቅ ማጥ ውስጥ እንደ ኢራቅና አፍጋኒስታን መግባት አትፈልግም። የኢራን መንግስትም የራሱን ሁሉና አደጋ ላይ መጣል አይፈልግም። ስለዚህ እንደ ኦማን፣ ስታር ወይም ደግሞ ስዊዘርላንድ ሸምጋይ ሀገራት በኩል የድብቅ ድርድር ተካሂዶ ሁለቱም ወገኖች አሸንፈናል ብለው ለህዝባቸው በሚነግሩበት መንገድ የተኩስ አቁም ሊደረግም ይችላል። ሁለተኛው የቀጥተኛ ጦርነት ጥቂት ሳምንታት በኋላ ቆሞ፣ ነገር ግን ኢራን በአሜሪካ ላይ ያላትን ጥቃት
በቀጠናው ባሉ ታጣቂዎች በኩልም በሳይበር ጥቃት በመርከቦች ላይ በሚደረግ ትንኮሳ መቀጠሏን ታዘወትራለች። የአሜሪካ ማዕቀቦችን ይበልጥም ታጠብቃለች። ይህ እጅግም አደገኛ መንገድ ነው። ከግጭቱ ከቁጥጥር ውጪም ወጥቶ የአሜሪካን የኢራን የኒውክሌር ተቋማት ካወደመች የኢራን መንግስት ሙሉ ኃይሉን በመጠቀም የሆርሙዝን ባህር በር ይዘጋል። ይህ የእስራኤልን፣ አረብ ሀገራት እና ዓለም ወደ ሶስተኛው የዓለም ጦርነት መግቢያ አፋፍ ሊገፋውም ይችላል። ሆኖም ይህ የመሆኑ እድል የጠበበ መሆኑ ባለሙያዎች ይናገራሉ። ጦርነት አሸናፊ የለውም። አሜሪካ በ11 ቀናቶች ያወጣቸው የ11 ቢሊዮን ዶላር የዓለምን ረሃብ፣ በሽታ፣ መድኃኒት ለመቅረፍ ቢሆን ኖሮ የቱንም ያህል ለውጥ ያመጣ እንደነበርም ማሰብ ያማል። የኢራንና የአሜሪካን ውጥረት የሁለቱ ሀገራት ጉዳይ ብቻም ሳይሆን የ8 ቢሊዮን የዓለምን ሕዝብ የዕለት ተዕለትም ኑሮ በነዳጅ ዋጋ፣ በሰላም፣ በኢኮኖሚ ላይ ቀጥተኛ ተጽዕኖ ያለው ጉዳይ ነው። ዓለም አቀፉ ማህበረሰብ፣ የተባበሩት መንግስታት ድርጅትና በሰላም ወዳድ አካላት ይህን የዓለም አቀፉ ማህበረሰብ፣ የተባበሩት መንግስታት ድርጅት እና ሰላም ወዳዱ አካል ይህ እሳት ሳይዛመት እንዲጠፋ ከፍተኛ ጥረት ማድረግም ጠበቅባቸዋል። ይህ ጦርነት ለአፍሪካ ትልቅ የማንቂያም ደውል ነው። ሀገራት በነዳጅ ላይ ያላቸውን ጥገኝነት በመቀነስም ኤሌክትሪክ መኪኖችን፣ የውሃ፣ ፀሐይ፣ የእንፋሎት ኃይል ማመንጫዎችን በስፋት ኢንቨስት ማድረግም እንዳለባቸው ያመላክታል። ከውጭ የሚገቡት ስንዴና ዘይት ላይ መንጠልጠል አቁሞ የራስን ግብርና በማዘመን የውስጥ ፍላጎትን በራስ አቅም መሸፈን። አፍሪካውያን እርስ በርሳቸው የንግድ ትስስራቸውን ካጠናከሩ ከውጭው ዓለም የሚመጣ የፖለቲካና የኢኮኖሚ ንዝረትን በቀላሉ አይወርቁም። የአሜሪካና የኢራን ወቅታዊ ግጭት ሰፋ ባለ መረጃ መሰረት ባደረገና የዓለምን ፖለቲካ ወገንተኝነትን ስንመረምር ቆይተናል። እናንተስ የዓለምን የፖለቲካ እንዴት ታዩታላችሁ? መልሳችሁን በኮመንት ሴክሽን ላይ ያስቀምጡልን። ቪዲዮን ሼር በማድረግ በተደራሽ እንድንበዛ ስራችንን እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ እያልን ዝግጅታችንን በዚሁ እናጠናቅቃለን። ሰላም፣ ጤና፣ ፍቅር ለዓለማችን ተመኘን። መልካም ጊዜ